ተቃራኒ ነው ኮምፕሊትሊ ተቃራኒ አዎ በቃ አንድ ሰው ከሆነ ከሳቸው ይለያል ሐሳብ ቆይ ኖ ግድ ቆየው አንተ አሁን በጣም ስለገፋኸኝ ብዙ ድል እያገኘ ነው እንደውም ገብቷል በመረበሽ ድል እያገኘ ነው ለሳቸው ከ10 ደቂቃ በላይ ለሰጣው በቃ ስማይ ዝም ብለህ ጠይቅ በቃ እሳቸው ያሉት ሲያጠቃልሉ ጠረጴዛው ተሰርቷል ጠረጴዛው ከተሰራ በኋላ ዛፉን መልሰን ልናመጣው አንችልም ነው ያልከው ሲምፕል ሎጂክ እኛ ጠረጴዛው ከተሰራ በኋላ ዛፉን አምጥተን እንትከላዋለን ይሄን ዓለም ደግሞ ለቆሮም አይደለም ጠረጴዛው የተሰራበት ፕሮሰሱ ልክ አይደለምና ይሄን ጠረጴዛ እንደገና አፍርሰን ፈጭተን ፋብሪካ አስገብተን አፈራርሰነው ፈጭተን ዱቄት አድርገን እንደገና አቡክተን ምክንያቱም ኢትዮጵያ እንዴት ተገነባች በማ ፕሮሰስ ተገነባች ባንዲራ የተነሳው ዮሐንስ ዘመነ መንግስት ነው ማን ነው ቴዎድሮስ ሞከረ እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ እንግሊዞች መጥቶ ፈርድ ቢያ ያበሉት ራሱን ገደለ ሪአክት ያረኩ ነው በእናትህ ጣልቃ አትግባ አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው አይ ምንም እየረበሽኩ አይደለም አይ ይኸውልህ ያንተ ስላልተመቸ ነው አይዳ እንደዚህ አትበለኛ ሰለሞን ሶሪ በቃ ልጨርስ በቃ ምክንያቱም ከአጀንዳ ወጣ የተሰራ የሚባል ነገር አለ ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም ሌሎቹ ሲናገሩ ከርዕስ ውጪ አይደለም ለሳቸው ልከራከራልክ ጨረስክ አልጨረስኩም ሰለሞን አልጨረስኩም የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን በጉልበት ነው ምንነት አይደለ አይ በጉልበት አይደል ቆይ ቁጭ በል አንተ እኔ አስጨርሳለሁ ቆይ ቁጭ በል ይሄ ነው ያየ ችግራችሁ አይ አይደል ቁጭ በል እኔ አስጨርሳለሁ አንተ ቁጭ በል ቆይ ቁጭ በል አንተ አሁን ቴዎድሮስ ገደለ ምናምን ትላለህ ምንድነው እዚህ ሩስ ቆይ አንዴ ቀረጻ ላይ ነን የተነሳው ርዕስ አየር ላይ ናችሁ ቆይ አንተ ይሰጣሉ ቁጭ በል አንተ ተወቀኝ ተረጋጋና ቁጭ በል እኔ አስጨርሳለሁ ቁጭ በል አንተ ቆይ አንተም በቃ አንዴ ማይኳን ላስቸግር አልጨርሳልክ በቃ አንዴ ዝም ብለህ አንዴ ደቂቃ ግን ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም ሰፊ የኢትዮጵያን ቴሪቶሪ ያዝ ነው ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ እና ሀብተ ጊዮርጊስ ነግረን ታነሳላችሁ እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ነው ሊሆን ይችላል እነ ጎበና ኮንደም ነው ሊሆን ይችላል ምኒልክ ተጠቅመውባቸው ጥሏቸዋል በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም 55 ሚሊዮን ኦሮሞዎች ባልተስማማንም ጠረጴዛውን እንደገና አፍርሰን ፈይተን እንስራው ነው ታሪክን ተመልካላችሁ ትሩዝን አትይዙ አለቀ በቃ ጭቆና እኮ እዚሁ የኦሮሞ ስራ 10 ይነሳል አለቀ እዚህ ይነሳል ሰለሞን ከዛ ይጫናል እናንተ ጎል ለማግባት ነው የምትሞክሩት ሚዲያው ስራ ያዛችሁ ማስቆም ስለቻለ እዚህ ደግሞ በቦክስ ሊማታ እንዲህ ይጋበዛል ዩሲ ይሄ ነው ሌሎቻችሁ ታገድል አንዴ ላጠቃለው በሎጂክ ሰለሞን እየሰማኝ ነው በሎጂክ አለማመን በክርክር አለማመን በሐሳብ አውትፑት አለማመን እንስሳነት ነው ለዚህ ነው በጎ የሚያጨበጭ አንዴ ከይቅርታ ጋር በቃ